ሰሞኑን ኦርቶዶክስ ለሁለት ትከፈላለች፣ እግዚአብሔር ተናግሮኛል የሚል እንድምታ ያለውን ትንቢት የሚተነብዩ እንዲሁም ደግሞ ለሁለት ሲከፈሉ ማየት ፈልጋለሁ፣ ቋንቋቸው ሲደበላለቅ ማየት ፈልጋለሁ፣ የ2015 ምኞቴ ይህ ነው የሚሉ ራሳቸውን ነብይ ነን ብለው የሚጠሩ ሰዎች ተሰምተዋል፣ ሚዲያ ላይ ታይተዋል። ለነዚህ ደግሞ የሚያጨበጭቡ ሰዎች መኖሩ ደግሞ እጅግ በጣም የሚያሳፍርና የሚያሳዝን ነገር ነው። ወገኖች ሆይ እኛ የወንጌል አማኞች አጀንዳችን፣ ዓላማችን ምንድን ነው? ተልእኳችን ምንድን ነው? ተልእኳችን የክርስቶስን ወንጌል ለትውልድ ማብሰር ነው። የክርስቶስን ወንጌል ደግሞ ለትውልድ ስናበስር የሌላውን ካልቸር፣ የሌላውን እምነት፣ የሌላውን አቋም ሪስፔክት አድርገን የክርስቶስን ወንጌል እናበስርላችኋለን። ከዛ ውጪ ሲከፋፈሉ ማየት ፈልጋለሁ፣ ሲበታተኑ ማየት ፈልጋለሁ፣ እግዚአብሔር እንደዚህ አሳይቶኛል እያልን በእግዚአብሔር ፊት የምንዋሽበት አይደለም። በነገራችን ላይ ከጥቂት ወራት በፊት እግዚአብሔር ተናግሮኛል ብሎ በእግዚአብሔር ስም የውሸት ትንቢት የተነበዩ ሰዎች ናቸው እነዚህ። እዚሁ ቲክቶክ ላይ ስክሮል ብታደርጉ ታገኛላችሁ። ቪዲዮ ሰርቼባችሁ ነበር ከ5 ከ6 ወር በፊት። ፌስቡክ ላይም ዩቲዩብ ላይም ያላችሁ ታገኛላችሁ። እነዚህ ሰዎች ናቸው ዛሬም አይናቸውን በጨው አጥበው የውሸት ትንቢት እግዚአብሔር ተናግሮኛል እያሉ ለፖለቲካ ዓላማቸው ወይንም ደግሞ ለሚፈልጉት ነገር ይዘው የሚመጡት። ይህንን ደግሞ ሳያገናዝብ ሳያመዛዝን የሚያጨበጭብ ትውልድ መኖሩ እጅግ በጣም ያሳዝናል፣ እጅግ በጣም ያሳፍራል። እኔ ምንም እንኳን ኦርቶዶክስ እምነት ተከታይ ባልሆንም በእኔ ዙሪያ ቤተሰቦቼ ኦርቶዶክስ እምነት ተከታይ የሆኑ ቤተሰቦች አሉ፣ ጓደኞች አሉ። ለእነዚህ ሰዎች የክርስቶስን ወንጌል በፍቅር ነው እንጂ የሚያምኑትን ነገር ዲስሪስፔክት በማድረግ እግዚአብሔር ያላለውን ብሎኛል ብዬ በመንፈሳዊ ሽፋን ሸፍኜ እነሱን በማሸማቀቅና በማንጓጠጥ ፈጽሞ ሊሆን አይችልም። ስለዚህ ወዳጆቼ ቆም ብላችሁ አስቡ። ነገ ከነጎዲያ ሰው ልቡን ዘግቶ የክርስቶስን ወንጌል የምታበስርበትን በር እንኳን እስክታጣ ድረስ ዋጋ ሊያስከፍል ይችላል። ሌላውን አክብር፣ አንተም ትከብራለህ። ይህንን ማወቅ መቻል አለብን። ከክርስቶስ የተማርነው የፍቅር ወንጌል ነው። ከሐዋርያቱም የተማርነው የፍቅር ወንጌል ነው። እውነትን በፍቅር እንሰብክላችኋለን። ከዚህ ውጪ ሌላ ዓላማ ሊኖረን ፈጽሞ አይችልም።